በእናትሽ ስለወለድሽ እኔ ለምን 9 ወር ስለተሸከምሽ ልጅ በእናትሽ እኔ ለምን በእግዚአብሔር ሩታዬ እኮ አልነሳም። መጀመሪያ ይቅርታ አድርጊ። ተነሴፋ በእናትህ ተነስ። እኔ ራሱ እየለመንኩሽ ነው። እኔ እየለመንኩሽ ሩታዬ። እሺ እነዛ ጥሩ ጊዜያቶችን አሳልፊ። እነዛ ጥሩ ጊዜያቶችን አስቢ ሩታዬ። በእናትሽ ለልጅሽ ብለሽ ልጁ አላባት አይደግ በእናትሽ በእግዚአብሔር ማግኘት ያለበትን ፍቅር አባቱ ይሰጠዋል። ችግር የለውም ሩታዬ። እንዴት ነው የምታስቢው? በእናታችሁ ተነሱ። እኔ እየጨነቀኝ ነው። በፈጠራችሁ አምላክ እኔ የምታከብሪኝ ከሆነ እኔ የምትወጂኝ ከሆነ በእናትሽ እግዚአብሔር ይሁንብሽ። ተነስ። እኔ ይቅርታ ካላደረግሽ አልነሳም። እሺ አይደለም ህይወቱን የምኖረው እኮ እኔ ነኝ እኮ ትኖሪያለሽ። እኔ ብዙ ሰው እንደዚህ ሆኖ ለምኖኝ ገብቼ ነው ዛሬ ላይ ደረስኩት። ኤፋ እንዴ ስንት ሰው ነው እንደዚህ እያደረገ እንደዚህ እየሆነ ነው። እሱ ነው መስተካከል ያለበት። እኔ ጋር ምን አለ? ምን አደረኩኝ ማለት ምንድነው ጥፋቴ? አሁን ነው አንቺ ጋር ጥፋት አለ እና እያልኩኝ ነው። በቃ አንድ ላይ እንደሱ ፈልጋለሁ። እሱ ይታረምና ከዛ ገባለሁ። ነገም እኮ ያው ነው። ተመሳሳይ ነገር ነው እየተደረገ ያለው። ሁሉም ማለት እየመጣ እኔን ተጭኖኝ ነው። ለምን እንደዚህ አታረጊም? ከዛ በኋላ እኔ ለሰው ብዬ አይደለም በርግጥ ለራሴ ብዬ የማድርገው ነገር ከዛ ድጋሚ እየጎዳኝ ነው። በቃ እኔ እንጃ እንደዚህ ሆናችሁ ስትለምኑኝ እኔ እናንተንም ላለማስከፋት ስል እገባለሁኝ። ገባ ግን ነገ ተመሳሳይ ነገር እንደሚያጠፋ እኮ ህሊናዬ እኮ ቀድሞ ያውቀዋል። ዛሬ ድጋሚ ይሄንን ነገር ለምን አድርጋለሁ? ነገ እንደዛ እንደሚሆን እያወቅኩኝ ለምን አድርጋለሁ? ለምን ልጎዳኔስ እንዴ? ዘመኔንና እድሜን በእንደዚህ አይነት ሁኔታ መጨረስ አለብኝ እንዴ? እኔ ራሴን ህይወት አልኖርም? እኔ ራሴን ፍሪ ማድረግ አልችልም? ልጄን ማሳደግ አልችልም? መስራት አልችልም? ማነው? እና ታዲያ ምን ማድረግ ትችያለሽ ሩቲ? እኮ ስለዚህ ለምን እንደዚህ ሁሉም ነገር ረስታችሁ ለአንዴና ለመጨረሻ ጊዜ አንዱ ሆኖልን ነው? ለምን እንደዚህ ትሆናላችሁ? በእናታችሁ ሩታዬ በእግዚአብሔር ማድረግ እኮ አትችይም እያልን አይደለም። ለራስሽም መሆን አትችይም እያልሽ አይደለም። እኮ እሺ አንዴ ተነሱ። እኔ እየጨነቀኝ ነው። በፈጠራችሁ ተነሱ በእናታችሁ። እሺ ይቅርታ ታደርጊልኝ ነው? አንተ ምን አጠፋክ? ምን አጠፋ? እሺ አንድ ላይ ለሱ ጥፋት አንተ ተንበርከከ እየለመንከኝ ነው? አዎ እንደዛም ብለሽ አስቢ። ይፋ ተነስ በእግዚአብሔር በእናትህ ልክበድህ። እኔ ተነስ። እሺ እኔ አሁን የልጅ እናት ነኝ። እኔ አሁን ልክበድህና ተነስ በእግዚአብሔር በእናትህ አንተ በእግዚአብሔር የሆነ ነገር ሩታዬ የምሬን ነው። በቃ እሺ ይቅርታ በቃ ይቅርታ እያልኩሽ ሩታዬ ላሳለፋችሁ ጊዜ ይኖራል። የኔ ህይወት ይፋ ይኖራል። በእግዚአብሔር ተነስ። እኔ ይቅርታ ካላደረግሽ አልነሳም። አብራችሁ እንድትሆኑ ፈልጋለሁ ሩታዬ በእግዚአብሔር። እኔ ነኝ የምኖረው ህይወቴን። እንዴት ነው አንተ በሱ ስም ይቅርታ አንተ የምትጠይቀኝ?